ማሬ ዛሬው እንዳልከው አክቹአሊ የሚገርሙ ብዙ ቦታ ላይ ነው ድል የተገኘው። የዛሬው ድል ለየት የሚያደርገው እስካሁን ቪዲዮ ያልደረሰም ቦታ አለ። ቪዲዮ ካልደረሰም ቦታ ላይ ከጎጃም ጅጋ ማለት ነው። ጅጋ ሜዳው አይታይም ነው የሚሉት ከተማ ባስከሬን ተሞልቷል መሳይ። አሁን ከመሸ ነው እሱ በጣም የሚዘገንን ነው አሉ። እንዳልከው ነው ያሳዝናል። እነዚህ በግድ ሂዱ ተብለው የሚላኩ ናቸው። የሰው ልጆች ናቸው የመከላከያ አባላት። ነገር ግን ፋኖች እያደረጉ ያሉት የህልውና ተጋድሎ ነው ተብለዋል። ብዙዎቹ እየከዱ ነው። ይህን ነገር አውቀው የሚከዱ በርካታዎች አሉ። ነገር ግን ሊያጠፏቸው በተለያዩ አቅጣጫ በሚሄዱበት ጊዜ መመከትና የተለያየ ነገር ማድረግ ግድ ስለሆነ ዛሬ የጅጋ ሁኔታ ጠቅላላ አይታይም። ይሄ ብቻ አይደለም መሳይ፣ መካነ ሰላም ወሎ የሰማሁት ዜናና የተመለከተው ነገር በጣም የሚዘገንን ነገር። መካነ ሰላም ወሎ ላይ የተገደሉት ሰው ወታደሮች በዝቶ ገበሬዎች በምን ተቸገሩ ታውቃለህ? እንግዲህ የሰው ልጅ ሲሞት ስንቆም ነው ሰው ምን መስለው። ሞተ ካልተቀበርክበት ሆኖ መሳይ 2-3 ቀን ምናምን ከቆየ አንድ የሰው ልጅ ሰውነት በጣም መጥፎ ነገር አለውና እጅግ በርካታ በቁጥር የሚያዳግት በየማሳው ላይ ወድቀው አካባቢው ተበክሏል። ጠቅላላ ማለት ተበክሎ ሰብል መሰብሰብም አልቻልንም፣ በጤናችንም ጉዳት ደረሰብን የሚል ነው የአካባቢው አርሶ አደር ነዋሪዎች። ለምንድን ነው እናንተ ማትቀብሯቸው የሚል ጥያቄ ስናቀርብላቸው ምንድን ያሉት? የዛሬ ወር አካባቢ ተመሳሳይ ውጊያ ተካሂዶ ወደ 40 ወታደሮች ወድቀው እዚህ የሚቀብራቸው አንስተው የሰው ልጅ ክቡር ነው ወድቆ እንደዚህ አይተውም፣ እነሱ ጥለዋቸው ቢሄዱ እኛ እንቅበራቸው ብለን ህብረተሰቡን አሰባስበን ቆፍረን መሬት ወስደን በክብር ለፍተን ሙሉ ቀን ስንቀብር ውለን ቀበርናቸው። ከመስተዳድሩና ከማዘጋጃ ቤቱ ሽልማት አልነበረም ያገኘ ነው ከመከላከያዎች የቀበራችሁትን የወታደር መጠን ለሚዲያዎችና ለፋኖች ነግራችሁ ተሸነፉ አስብላችሁናል ብለው ወደ 10 ምናምን ሰዎችን አሰሩ። የተወሰነውን ተደበደበ ያም በማድረጋቸው። ስለዚህ አሁን ያልቀበር ነው አሉ እነዚህ የአርሶ አደሮች። አሁን አንስተን እኛ ብንቀብራቸው ተመሳሳይ ነገር ነው የሚከሰትብን፣ ወይ ያስሩናል ወይ ይደበድቡናል። ስለዚህ ማዘጋጃ ቤቱ የሚመለከታቸው አካላት ይቅበሩልን የሚል ጥሪ እያቀረቡ ነው። ዛሬ እስከ ምሽት ድረስ አልተቀበረላቸውም። ይሄ እንግዲህ ተመልከት፣ መከላከያ ነው። እናት አላቸው፣ አባት አላቸው፣ ልጆች አላቸው፣ ብዙ ነገር አላቸው። እና አብይ አህመድ በጭፍን ይልኳቸዋል፣ የተለያየ ነገር ያደርጓቸዋል፣ ያደርጋል። ሌላው የዛሬ 3 ሳምንት ሁላችንም ያሳምነው ጽጌ ክፍለ ጦር መሳይ ካስታወስኩ ያሳምነው ክፍለ በሰሜን ወሎ ማለት ነው በነምሬ ወዳጆ የሚመራው ያን ሁሉ ምርኮ አሳይተናቸዋል። የዛሬ 3 ሳምንት ብዙዎቻችን አይተን እንደነበረ ያ ነገር አለ። ያ አይደለም በዛሬው ዕለት መሳይ በሰሜን ምስራቅ እዝ 2ኛ ኮር ምክትል አዛዥ ኮሎኔል ጣዕመ የሚመራው 45ኛ ክፍለ ጦር 5ኛ እና 2ኛ ሻለቆች ሙሉ በሙሉ ተደምስሰዋል። እነሱ ብቻ ሳይሆን መሳይ ፎቶ ደርሶናል። ኮሎኔል ጣዕመ የክፍለ ጦሩ ምክትል አዛዥ ተደምስሰዋል። አብሮ አጃቢዎቹ እጅ ሰጥተዋል፣ ተማርከዋል። የዛሬዎቹ ደግሞ ምርኮ የዛሬ 3 ሳምንት ካየናቸው ምርኮ እጅግ በጣም የሚገርም ነው። እንግዲህ ምንድነው የሆነው? በቃሊቡ ተጋድሎ ነው ይቀጥላል የሚሉት ፋኖች የበላጎ ባለ ታሪኮች ዞብል አምባ ክፍለ ጦርና አሳምነው ክፍለ ጦር ታጠቅ ክፍለ ጦርን ተጠባባቂ አድርገው በጋራ በፈጸሙት ታላቅ ተጋድሎ ከወልዲያ ከተማ በቅርብ ርቀት የምትገኘው የራያ ቆቦ ቃሊም ከተማ ለመቆጣጠር ነው። እንግዲህ በተለያየ አቅጣጫ የመጣውን መከላከያ ሙሉ በሙሉ ደምሰውታል። አብዛኛው ሙትና ቁስለኛ ሆኗል። ጥቂቶች ናቸው ወደ ወልዲያ ያመለጡ። ከበላጎ ተራራ ስር የምትገኘውን ቃሊም ከተማ ለመቆጣጠር አስቦ የመጣው የአብይ ሰራዊት አብዛኞቹ አዲስ ምልምል ሰራዊቶች ታጣቂዎች ናቸው ይላሉና የምሬ ወዳጆ ልጆች ነው በጣም የመቷቸው። 48ኛ ክፍለ ጦር 5ኛ እና 2ኛ ሻለቆች ሙሉ ለሙሉ በሚባል ደረጃ ተደምስሰዋል። ልክ እንደነገርኩ በአዲስ ዓመት መግቢያ ላይ ቃሊም ከተማ 45ኛ ክፍለ ጦር 4ኛ ሻለቃ ነበር ያለ የተደረሰ ዘግበነዋል ሁላችንም። አሁን ደግሞ 5ኛ እና 2ኛ ሻለቆች ናቸው እና በጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ 2ኛ ኮር ምክትል አዛዥ ኮሎኔል ጣዕመም በዛሬው ዕለት ተደምስሷል። አብሮ እንግዲህ በክፍለ ጦር አዛዥ ደረጃ
እነ አብይ አህመድ እነ ዘመነን ለማግኘት እነ ምሬን ለማግኘት እነ እስክንድርን ከፋኖ መሪዎች አንድ ለማግኘት ያልቆፈሩት ጉድጓድ የለም። በድሮን በተለያየ ነገር አለ። ፋኖች ያገኙትን ግማሽ ድል ያገኙ ምን ሊያደርጉ እንደነበር አናውቅም። እና አብዛኛው ተደምስሷል። ቀሪው ወልዲያ ከተማ ገብቷል። አሁን ያሳዩን የላኩልን ቪዲዮ ግማሹ ብቻ ነው። የቆሰሉና በቪዲዮ ያልተካተቱ አሉ ገና እና ይፋ እናደርጋቸዋለን። ሁሉንም ሲድሩ ባንድ ላይ እናደርጋቸዋለን። ስናይፐር በጣም ውድ መሳሪያ ነው። በጣም ብትል ስናይፐሮች ነው ያሉት፣ አልቆጠሯቸውም። በነፍስ ወከፍ ያልታወቀ ጥቁር ክላሽ አብይ የሚመካበት የብሬንና የክላሽ ተተኳሾች የዲስካ ተተኳሾች በሺ የሚቆጠሩ አብረው ገብተዋል። እንደነገርኩ ነው። ይሄ ብቻ አይደለም መሳይ። በዛሬው ዕለት አምቦ ሜዳ የምትባለው ከተማ ጎንደር ውስጥ በቁጥጥር ስር ገብታለች። የአማራ ፋኖ ጎንደር ዕዝ እቴጌ ጣይቱ ክፍለ ጦር ትናንትናና ዛሬ ባደረገው ተጋድሎ በአዲስ ዘመንና አብናት ዙሪያ በተደረገ ትንቅንቅ አንበሳው ሊቦ ከምከም ብርጌድ አገዛዙ ሰፍሮት የነበረውን አምቦ ሜዳ ከተማን በማስለቀቅ ሙሉ በሙሉ ተቆጣጥሯታል። ማንኩሳን ተቆጣጥረዋል። ትናንትናና ዛሬ ባደረጉት ውጊያ ዛሬ ማለዳ ላይ ማንኩሳ በፋኖች ቁጥጥር ስር ገብታለች። አዲስ አምቦ ሜዳ ጎንደር ላይ በቁጥጥር ስር ገብተዋል። አምቦ ሜዳ ከተማ አገዛዙን በማስለቀቅ አዲስ ዘመን ያስወጣው ኃይል መንገድ መሪ የነበረው የአዲስ ዘመን ሚሊሻ ጽሕፈት ቤት ኃላፊ ከናጀቢዎቹ አብሮ ተደምስሷል በማለት ፋኖ መልካሙ ጣሴ የክፍለ ጦር ህዝብ ግንኙነት ተናግሯል። እንግዲህ መሳይ የምነግርህ ምንድነው በወሎ እንደምትመለከተው ነው። ደቡብ ወሎ መካነ ሰላም፣ ሰሜን ወሎ ነምሬ ወዳጆ ያደረጉትን ተመልከት። ጎጃም ላይ እነ ማንኩሳ ምናምን ተመልከት። በአዊም ተመሳሳይ ነገር አለ። አገዋዊ ተመሳሳይ። በጎንደር የሚሆነውን ነገር ትመለከታለህ። በጉና ሰማይ ስር በጀነራል መሐመድ ተሰማ ከሚመራው ያገዛዝ ጦር ጋር የሚደረገው ፍልሚያ 5ኛ ቀን በያዘበት በዛሬው ዕለት ከማለዳ አንስቶ ትንቅንቁ አይሏል። ደግሞ ጉና አካባቢ ማለት እስከ አፍንጫው ታጥቆ ወደ ስፍራ የዘመተውን ጦር በአስተማማኝ ሁኔታ መተነዋል። በውጊያ ሊሳካላቸው ያልቻሉት ያገዛዙ ኃይሎች ሞሰቢት ከተማ ላይ ቤቶችን አቃጥለው ንጹሃንን ረሽነው አብልጠዋል። በሌላ በኩል እንደዚሁ በዛሬው ዕለት ጥቅምት 28 ቀን ማለዳ የአማራ ፋኖ በጎጃም የጃዊ መተከል ክፍለ ጦር የጣና በለስና የበበቁ ብርጌድ በጥምረት በመሆን በጃዊ ወረዳ ደቅ ተብሎ በሚጠራው ቦታ ወደሚገኘው የአድማ በተና ካምፕ በመግባት በርካታዎችን እንደዚሁ ገብተው እርምጃ ወስደው ወጥተዋል። ክላሾችን ሁሉ ይዘው ነው የወጡት እና ምን ልልህ ነው አጠቃላይ እየተደረገ ያለው ነገር የሚገርም ነገር ነው። በመሬት ላይ ያለው ውጊያ የሚገርም ነገር ነው። በተለይ የወሎ የሰሜን ወሎ ድል እጅግ ትልቅ ድል ነው። መሳይ ከነ አዛዡ ነው። በጣም በርካታ ምርኮኛ ነው በቪዲዮም የሚታየው። እንግዲህ ይሄ ነገር በሚደረግበት ጊዜ በእነሱስ በኩል ማለት ነው መቼም ውጊያ ነው። ትናንት ራሱ በሸዋ ላይ በተደረገ ውጊያ ፋኖች አሏሹም ከ106 በላይ ኃይል ሲጥሉ ከኛ በኩል 7 ቆስሎብናል፣ 3 ሞቶብናል ብለው ተናግረዋል። በሸዋ አካባቢ እና በዛ በኩል ግን ምንድነው እየተደረገ ያለው ስትል መሳይ ከሁሉም ቦታ የሚመጣልን እና አምነስቲ እና ኢሰመጎ እና ሪፖርት ያወጡበት እና ቢቢሲ የዘገቡትን ሁላችንም ብትመለከተው አገዛዙ በኩልስ ምን እያደረጉ ነው ስትምል በዚህ መስጭት ንጹሃንን በድሮን ሲፈልጉ ቤት ለቤት ይጨፈጭፋሉ፣ ሲፈልጉ ሰብልና ቤቶችን ያቃጥላሉ። ያገዛዙ ኃይሎች ደግሞ በዚህ ላይ ተሰማርተዋል። መሳይ